ህይወት በብዙ ምርጫዎች የተሞላች ናት። ነገር ግን ዋጋ የማይተመንለት አንድ ስጦታ አለችው። እርሱም ጤና ነው። በየቀኑ የምንመገበው ምግብ፣ የምንታከምበት ተቋምና ህይወታችንን አምነን የምንሰጣቸው ባለሙያዎች፣ እነዚህ ሁሉ የጤናችን መሰረቶች ናቸው። ግን ጥያቄው እዚህ ጋር ነው። ያጎረስነው ጉርሻ የጤና ምንጭ መሆኑን በምን እናውቃለን? ምግብና ጤና ነክ ተቋማት ብቃት ማረጋገጥ ዘርፍ የምንሰራቸው ዋና ተግባራት አንደኛ የጤና ባለሙያዎች ብቃት ማረጋገጥ መስጠት ነው። ሁለተኛ ደግሞ የጤና ተቋማት ብቃት ማረጋገጫ መስጠት ነው። በሶስተኛ ደረጃ ደግሞ የምግብ ዘርፉን ብቃት ማረጋገጫ መስጠት ነው። በአራተኛ የጤና ነክ የምንለው ደግሞ ምግብ ስር ያለ የብቃት ማረጋገጫ መስጠት ነው። ዋና አራት አገልግሎቶችን ነው የምንሰጠው ማለት ነው። በባለስልጣኑ ካሉት ዳይሬክቶሬቶች ይሄ ዳይሬክቶሬት አንዱ ነው። ትልቁ ተግባሩ አገልግሎት ፈላጊዎችን ብቃት ማረጋገጥ ነው። ብቃት የምናረጋግጠው ጤና ተቋማትና ጤና ባለሙያዎች ላይ ነው። የጤና ተቋማትን ስንመለከት ከዝቅተኛው መለስተኛ ክሊኒክ እስከ አጠቃላይ ጀነራል ሆስፒታል ድረስ ያለውን በዛ ውስጥ ብዙ አይነት ሕክምና ተቋማት አሉ። የነዚህን ብቃታቸውን ለህብረተሰቡ የሚሰጡትን የጤና አገልግሎት የሚገኙበትን ደረጃ ይዘታቸው ስንል ከባለሙያ አንጻር፣ ከስነ ህንፃ አንጻር እንደዚሁም ደግሞ በውስጣቸው ለሕክምና አገልግሎት መስጫ የሚያገለግሉትን የሕክምና መሳሪያዎች ይዘት ጭምር በማረጋገጥ ሰርቲፋይ የሚያደርግ ወይም ደግሞ የብቃት ማረጋገጫ የሚሰጥ ማለት ነው። ምግብና ጤና ነክ ብቃት ማረጋገጥ ዳይሬክተር በከተማ ውስጥ በ3 ሃይራርኪ ይሰጣል። በማዕከል፣ በክፍለ ከተማና በክላስተር ደረጃ የብቃት ማረጋገጥ ስራ ይሰራል። የብቃት ማረጋገጥ ስራ እንግዲህ ዋናው አላማው የተቋሙ የተቋቋመበትን አላማ ከማሳካት አንጻር የበኩሉን አስተዋጽኦ ያበረክታል ማለት ነው። ይህም ማለት የከተማዋን ነዋሪ ጥራትና ደህንነቱ የተጠበቀ የምግብ የጤናና የጤና ነክ ምርትና አገልግሎት እንዲያገኙ ማድረግ ነው የተቋሙ ዋና አላማና በዚህ ሂደት ውስጥ የተቋማትን ብቃት በማረጋገጥ ይሄ አላማ ከግቡ እንዲደርስ ይሰራል ማለት ነው። ዛሬ የምንመለከተው ስለ ህይወት ጥበቃ ነው። ስለ ምግብ ጤናና ጤና ተቋማት የብቃት ማረጋገጫ የኢትዮጵያ የጥራት መከላከያ ግንብ። እንግዲህ በእኛ ዳይሬክቶሬት ብቃት ማረጋገጫ የሚወስዱት የምግብ ተቋማት እና የጤና ነክ ተቋማት ናቸው። የምግብ ተቋማት የምንላቸው ምግብን የሚያመርቱ ተቋማት እንዲሁም ደግሞ ምግብን የሚያከፋፍሉ እናም የምግብ አገልግሎት የሚሰጡ ተቋማትን ነው ብቃት የምናረጋግጠው። ጤና ነክ ደግሞ የምንላቸው በተለይ ከመዋቢያ ምርቶች ጋር ተያይዞ የኮስሞቲክስ ምርቶች እንዲሁም ደግሞ የሳሙና ምርቶች ከዚህም አልፎ ሌላ ኢሴንሻል ኦይል የምንላቸው አገልግሎት ደግሞ የምንለው የስፓ አገልግሎት፣ ጸጉር ቤቶች፣ የዴይ ኬር እንዲሁም ደግሞ ከዚህ ጋር ተያይዞ ያሉ ከጤና ነክ ጋር የሚገናኙ ስራዎች የሚሰሩበትና ለነዚህ ተቋማት ብቃት ማረጋገጫ የሚሰጥ ክፍል ነው ማለት ነው። ባለሙያዎች በእርግጥ ብቃታቸው ተረጋግጦ የሚመጣው በተማሩበት ተቋም ነው። ከዚያም በተለያየ ጊዜ በሚያገኙት ስልጠናና ያው የስራ ልምድ ነው የሚበቁት። ዋናው ነገር ግን እነዚህ ባለሙያዎች በዛ ሂደት ውስጥ አልፎ መምጣታቸው ያው ከጤና ሚኒስቴር የሚላክልን ሰነድ አለ። እሱም በተለይም አዲስ ለሆኑት ከዩኒቨርሲቲ ሲወጡ የመውጫ ፈተና መውሰዳቸውን እናጣራለን። ዝርዝሩ ስለሚተላለፍልን እዛ ላይ መሰረት አድርገን ነው ሰርቲፋይ የምናደርጋቸው ወይም ደግሞ ሙያ ሰርቲፊኬታቸውን የሙያ ፈቃዳቸውን የምንሰጣቸው። ዋና የሚያስፈልጉ መቅረት የሌለባቸው የሚባሉት ካልቀሩ ይሰጣቸዋል ማለት ነው። ብቃት ማረጋገጥ ያው የ121/2014 መመሪያችንም የሚለው ማንኛውም ተቋም ያለ ብቃት ማረጋገጫ አገልግሎት መስጠት አይችልም። ስለዚህ ሁሉም ተቋም ቅድም ባስቀመጥኩት መልኩ የጤናም ይሁን የምግቡ ዘርፍ የብቃት ማረጋገጫውን አሟልቶ ነው አገልግሎት መስጠት ያለባቸው።
አዲስ ከሆነ ሳይጀምሩ አዲስ ብቃት ማረጋገጫ መውሰድ አለባቸው። ነባር ከሆነ ደግሞ እድሳት ማድረግ አለባቸው። አንዴ ወስጃለሁ ብሎ አገልግሎት ማስቀጠል አይቻልም። ሳይወስዱም ደግሞ ዝም ብሎ መጀመር አይቻልም ማለት ነው። ይሄ ምንድነው ለሁሉም ለማህበረሰቡም ለራሱ ለተቋሙም ጥቅም ስላለው ነው ይሄን የምንለውና ያው ላይሰንስ ሳይወስዱ ሳድሱ መስራት አይቻልም ነው። እነዚህን ኮሜንቶች ካስተካከላችሁ በኋላ ታሳውቁንና ተስተካከሉትን እናያለን። ፋይናሊ ላይሰንሱን ለመውሰድ የሚያስፈልጉ ዶክመንቶች አሉ። የቡናው ኦክራቶክሲን ምርመራ ያስፈልጋል፣ እሱ ይመጣል። የሰራተኛ ጤና ምርመራ፣ 2 ጉርድ ፎቶ፣ እነሱን ይዛችሁ ትመጡና ላይሰንሱን ትወስዳላችሁ ማለት ነው። እነዚህ ዶክመንቶች እንትን ባሉ እነዚህ ናቸው። እናመሰግናለን። የምግብ ደህንነት መስፈርቶች፣ የጤና ተቋማት ደረጃዎችና የባለሙያዎች ምዝገባ ሁሉም ወደ አንድ ግብ ያመራሉ። ዜጎች ሳይሰጉ ይኖሩ፣ ሳይጠራጠሩም ይታከሙ። ሰፊ ፋይዳ ነው ያለው የብቃት ማረጋገጫ መውሰዳቸው። አሁን የጤና ባለሙያ መሆኑን ጭምር አረጋግጦ አገልግሎትም ለመስጠት ጭምር ነው። ለተገልጋዩም ብቃት ባለው ጤና ባለሙያ አገልግሎት ማግኘት ቀላል አይደለም። ባለሙያውም ደግሞ ህጋዊነትን ጠብቆ ባለሙያ ነክ ተብሎ አገልግሎት መስጠት ቀላል አይደለም ማለት ነው። ለሁለቱም ጥቅም አለው። ብቃት ማረጋገጫ እንግዲህ የምንሰጠው ለአዲስ ተቋማት አዲስ ብቃት ማረጋገጫ እንሰጣለን። ለነባር ተቋማት ደግሞ የብቃት ማረጋገጫ እድሳት እናደርጋለን ማለት ነው። ይሄ ሂደቱ የሚሆነው አዲስ ተቋማችን መጥተው በአካል የብቃት ማረጋገጫ ጥያቄያቸውን በማመልከቻ ፎርም ያቀርባሉ። ከዛ በኋላ ለነሱ ማሟላት የሚገባቸው መስፈርት እንዲያገኙ ከተደረገ በኋላ በዛ መስፈርት መሰረት ቤታቸውን አዘጋጅተው እንደሚያሟሉ እርግጠኛ ሲሆኑ ባለሙያ እንመድብላቸዋለን። ከዚህ ብቃት ማረጋገጫው የሚሰጠው በግሩፕ ነው። ከ2 በላይ የሆነ ባለሙያ እንመድባለን። ባለሙያው በአካል ተቋሙ ላይ ሄዶ በተዘጋጀው መስፈርት መሰረት ቼክ ሊስት ይዞ ሄዶ ቤቱን ኢንስፔክት ያደርጋል። የተቀመጠውን መስፈርት 75% እና ከዛ በላይ ሲያሟሉ የብቃት ማረጋገጫ ይሰጣቸዋል ማለት ነው። ሁለተኛ የምግቡንም ዘርፍ ስንመለከት ዝም ብሎ በየጉራንጉሩ በየጓዳው ተመርቶ የሚወጣው ምርት ለተለያዩ የጤና ችግሮች ያጋልጣል። ለምሳሌ በሰውነታችን ላይ የሚቀቡ ከሆነ ለምሳሌ ሳሙና ቅድም እንዳልኩኝ የምንታጠብበት ሳሙና ደረጃውን የጠበቀ ነው አይደለም የሚለው ሳይረጋገጥ ዝም ብሎ ተመርቶ ሲወጣ የሰው ቆዳ ላይ መልሶ ሌላ ችግሮችን ያመጣል። ለተገልጋዩም ችግር ያመጣል። ራሱ ደግሞ አመረትኩ ለምለውም ደግሞ ተጠያቂነትን ያመጣል ማለት ነው። በኢትዮጵያ የጤናና የምግብ ዘርፍ በዘፈቀደ የሚመራ አይደለም። ከጀርባው ጠንካራ ሕጎችና ጥብቅ መመሪያዎች አሉ። እነዚህ ሕጎች ለዜጎች ደህንነት ሲባሉ የቆሙ የጥራት አጥሮች ናቸው። መጀመሪያው ፔጅ ላይ የተቋሙ ስም፣ የሚሰጠው አገልግሎት፣ የሚገኝበት አድራሻ። ጤና ተቋሞቻችን ከነበሩበት ሁኔታ ራሳቸውን እያሻሻሉ ብቃታቸውን እያሻሻሉ መሄዳቸው ለራሳቸውም ተወዳዳሪ እንዲሆኑ ብቃት ያለው አገልግሎት እንዲሰጡ ተመራጭም ለመሆን ይረዳል። የኛ ተገልጋዮቻችንም ደግሞ ብቃት ባለው ንጹህና ጽዱ በሆነ አካባቢ ላይ አገልግሎት ለማግኘት የቀድሞም የመንፈስ እርካታም ይሰጣል። ሁለተኛ ደግሞ ስንሄድም ጥሩ የሆነ አገልግሎትን የምናገኝበት ስለሆነ የብቃት ማረጋገጫ መኖሩ አስፈላጊ የሆነው ይሄ ነው። ይሄ ዳይሬክቶሬት ትልቁ ተግባሩ አገልግሎት ፈላጊዎችን ብቃት ማረጋገጥ ነው። ብቃት የምናረጋግጠው ጤና ተቋማትና ጤና ባለሙያዎች ላይ ነው። የጤና ተቋማትን ስንመለከት ከዝቅተኛው መለስተኛ ክሊኒክ እስከ አጠቃላይ ጀነራል ሆስፒታል ድረስ ያለውን በዛ ውስጥ ብዙ አይነት ሕክምና ተቋማት አሉ። የነዚህን ብቃታቸውን ለህብረተሰቡ የሚሰጡትን የጤና አገልግሎት የሚገኙበትን ደረጃ ከይዘታቸው። ሁለተኛው በጤና ተቋማት አገልግሎት የሚሰጡት ጤና ባለሙያዎች ናቸው። ጤና ባለሙያዎች እንግዲህ ከታች ከዲፕሎማ ጀምሮ እስከ ስፔሻሊስት ድረስ ያሉት በአዲስ አበባ ከተማ ውስጥ በየትኛውም በመንግስትም በግልም የጤና ተቋማት ለህብረተሰቡ የህክምና አገልግሎት የሚሰጡት ባለሙያዎች በሙሉ በየሙያ አይነታቸውና ዘርፉ
ሕክምና መስጠት እንዲችሉ እንዲፈቀድላቸው ማለት ነው የሙያ ፍቃድ ያስፈልጋቸዋል። የሙያ ፍቃዱን ደግሞ ከዚህ ከኛ ክፍል ነው የሚወስዱት። ፈቃድ ማደስ ማለት ህጋዊ እውቅና ማደስ ብቻ አይደለም፣ ለጥራት ያለንን ቁርጠኝነት ማደስ እንጂ። በየዓመቱ ወይም በየ2 ዓመቱ የሚደረገው የክትትል ተቋማትና ባለሙያዎች ሁሌም በትክክለኛው ቁመና ላይ መኖራቸውን ያረጋግጣል። የብቃት ማረጋገጫ እንግዲህ አዲስ የምንሰጠው ዓመቱን ሙሉ በመጡ ሰዓት ብቃት ማረጋገጫ ማግኘት ይችላሉ። ነገር ግን እድሳትን በተመለከተ በጊዜ ገደብ ነው የምናስተናግደው። ከሐምሌ 1 እስከ ታህሳስ 30 መደበኛ እድሳት ነው። ከጥር 1 እስከ የካቲት 30 ደግሞ በቅጣት የምናድስበት ጊዜ ይሆናል ማለት ነው። በዚህ ጊዜ ከመደበኛው ክፍያ ተጨማሪ 50% ቅጣት ከፍለው የብቃት ማረጋገጫቸውን ማደስ ይችላሉ። ያው ብቃት እንግዲህ አዲሶቹ በማንኛውም ጊዜ ያመለክታሉ። መስፈርቱን ሲያሟሉ በማንኛውም ጊዜ ይሰጣቸዋል። ነባሮቹ በአመት አንዴ ነው የሚያድሱት። ከጥቅምት 1 ጀምሮ ግን የብቃት ማረጋገጫቸውን ወይም ደግሞ ፈቃዳቸውን ያላደሱት እንደተሰረዘ ነው የሚቆጠረው በእኛ ማለት ነው። ለምሳሌ ጊዜው አልፎ ሳዲሱ የሚሰሩ ጤና ተቋማት አንደኛ እርምጃ ነው የምንወስድበት። ምክንያቱም ግዴታ ነው በተቀመጠው ስታንዳርድ መሰረት በየጊዜው ያንን በተሰጠው ስታንዳርድ አገልግሎትን እየሰጡ መሆኑን ነው በየአመቱ የምናረጋግጠውና ያንን ጠብቆ ካልሄዱ እስከ መስከረም 30 በቅጣት ከተቀጡ በኋላ የማይቀጥሉ ከሆነ እርምጃ ነው የሚወሰደው፣ ተቋሙ ይዘጋል ማለት ነው። የፈቃድ ማመልከቻ ምዝገባና እድሳት አሁን በኦንላይን ስርዓት ተተክቷል። ይህ ለውጥ 3 ትልልቅ ስጦታዎችን ይዞልን መጥቷል። ጊዜ፣ ግልጽነትና ደህንነት። ተቋሙ አገልግሎት ከጀመረ ጊዜ ጀምሮ አገልግሎቶች በማኑዋል ነበር የሚሰጡት። ቅድምም እንደገለጽኩት ጥያቄዎች በወረቀት በማመልከቻ ፎርም ነው ይቀርቡ የነበረው። አሁን ግን ባለስልጣን መስሪያ ቤቱ የሚሰጠውን አገልግሎቶች ለማዘመን ሰፊ ስራ ተሰርቷል። ይሄም የሚሰጡ አገልግሎቶች የምንቀበለውም ጥያቄ ኦንላይን እንዲሆን እኛም መስክ ላይ ወተን ኢንስፔክት ስናደርግ ኦንላይን እንዲሆን ሲስተም ተሰርቷል። በእኛም በዲፓርትመንታችን በተለይ ለአዲስ ተቋማት ብቃት ማረጋገጫ የመስጠት ሂደቱን ኦንላይን ጥያቄውንም መቀበል ጀምረናል። እንዲሁም ደግሞ ባለሙያ መስክ ላይ ሄዶ ኦንላይን ቼክ ሊስቶችን ሞልቶ እየመጣ በዛው በኦንላይን ደግሞ የብቃት ማረጋገጫ ሰርቲፊኬታቸው ጀነሬት እየሆነ ይገኛል ማለት ነውና ይሄ ለባለስልጣን መስሪያ ቤቱም ግልጸኝነት ያለው አገልግሎት እንዲሰጥ እንዲሁም ደግሞ የጥራት ያለው ሰርቪስ እንዲሰጥ ምቹ ሁኔታ ፈጥሯል ብዬ አምናለሁ። ስለዚህ እዚህ ጋር ለምሳሌ ስሜን እሞላለሁ። ይሄ እዚህ ጋር የምለው ምንድነው የኔን የአመልካች የራሴን ስም ብቻ ነው እዚህ ጋር የምሞላ። ቀጣይ እዚህ ጋር ምን አለኝ? ወረዳውን፣ የቤት ቁጥሬን እንዴ። ከዛ በኋላ እዚህ ጋር ምንድነው ድርጅቴ ማናጀር ማለት ሊሆን ይችላል። እኔ ራሴ ነኝ። ስልክ ቁጥሬን አስገባለሁ እዚህ ጋር። ከዛ ስሜን በአማርኛ እዚህ ጋር አስገባለሁ። ቀጣይ የድርጅቴን የሚገልጽ ነገር ድርጅቴ ስልኬ ስንት ነው? የድርጅቴን ስልክ አስገባለሁ እዚህ ጋር። ከዛ ስፔሲፊክ ኤሪያው ማለት ምንድነው? ስፔሲፊካሊ የኔ ተቋም የት ይገኛል የሚለው ለማመልከት ነው። ከዛ ድርጅቴን እዚህ ጋር አስገባለሁ። ከዛ ሲስተሙ ስራዬንና ስሜንና የድርጅቱን እንትን ይዞልኝ ይወጣል ማለት ነው። እንግዲህ አሰራራችን ባለፉት አመታት ያው ማኑዋል ነው የነበረው። ሰዎች ይመጣሉ፣ ያመለክታሉ፣ ዜን ይመዘገባሉ። ይህንን የሚመራው ቡድን አለ። ያ በቡድን መሪ አማካኝነት ስራው ለመስክ ላይ ወጥቶ ለሚሰሩ ባለሙያዎች ይከፋፈላል። እነዚህ ያመለከቱ ተቋማት ናቸው። የተለያየ ደረጃ ላይ ደርሰዋል። አሁን የመጀመሪያ የታየላቸውም አሉ። እዚህ ጋር ፕሮፌሽናል ሬጂስትሬሽን የሚቀራቸው እነዚህ ፕሮፌሽናል ሬጂስትሬሽን ማለት ፕሪሚሲስ ታይቶላቸው ፕሮዳክት ታይቶላቸው የሚቀራቸው ባለሙያ ማስመዝገብ ነው። እሱ ጊዜ ስለሚወስድ ማስታወቂያ አውጥተው ስለሚቀጥሩ እሱ ጊዜ ስለሚወስድ እዚህ ሂደት ላይ ያሉ ናቸው። የቴክኖሎጂ መጠቀማችን በጣም ብዙ ፋይዳ አለው። አንደኛ
የተገልጋይንም እንግልት ይቀንሳል። አገልግሎትም ቀልጣፋ የሆነ አገልግሎት ለመስጠት ያግዛልና ብዙ ፎርጂዲቲዎችን ጭምር የምንቀርፍበት ነው። በእውነቱ የአዲስ አበባ ምግብና መድኃኒት አስተዳደር ከመጀመሪያ ጀምሮ ከቁጥጥርም ባሻገር ብዙ ዘርፈ ብዙ ድጋፎች ሲያደርግልን ነበር። በእያንዳንዱ ጊዜ ኢንስፔክሽን በሚመጡበት ወቅት መሻሻል ያለባቸውን ነገሮች በአጭር ጊዜ በረዥም ጊዜ በማሳየት እንዲሁም ድጋፍ በማድረግ ብዙ ድርጅታችን ከነሱ እውቀት፣ ልምድ፣ ስታንዳርድ ብዙ ጥቅም አግኝቷል። ከነሱ ጋር በጥሩ ሁኔታ እየሰራን እንገኛለን። ያ ምንድነው የሚያሳየው? የብቃት ይዞ መስራት ጤናማ የሆነ ኦልሬዲ ቡና ምግብ ነው። ምግብ ደግሞ በንጹህ ሁኔታ ነው መቅረብ ያለበት። ስለዚህ ይሄኛው እንደ ሮ ማቴሪያላችሁ ነው ሪፊል የምታረጉት እናንተ በሳይዝ እየተነሳችሁ። ስለዚህ እንዴት ነው እንትን የምትሉት? ሮ ማቴሪያላችንን በዚህ ካቀረብን በኋላ በሚፈለጉት እንትኖች ሪፊል ነው የምናደርገው። ጥራት ቁጥጥር የመንግስት ስራ ብቻ አይደለም፣ የሁላችንም ኃላፊነት ነው። አንድ ተቋም ብቃት ማረጋገጫ ሳይኖረው አገልግሎት ሲሰጥ ዝም ማለት የገዛ ጤናችንን አሳልፎ መስጠት ነው። በመድኃኒት አስተዳደር ወይም ደግሞ በመድኃኒት ቁጥጥር ባለስልጣን ስር ሆኖ መስራት ለህብረተሰቡ አንደኛ ጋራንቲ ሆነ። ከምርት ከጥሬ ዕቃ ጀምሮ እስከ ፖስት ሴል ድረስ ያለውን ድርጅቱ ሱፐርቫይዝ እያደረገ ሙሉ መብት ኖሮት ማስቆም ያለበት ቦታ አስቆሞ መጠራጠር ሲኖር ቼክ አድርጎ ለህብረተሰቡ አስተማማኝ የሆነ ነገር ምርት እንድናቀርብ ይረዳል ማለት ነው። የብቃት ሰርቲፊኬቱን ይዘን ስንገኝ እኛም በሙሉ ልባችን ሰርቲፊኬቱን ስናሳያቸው በምርታችን ላይ እርግጠኛ እንደሆንን ስለሚያሳይ ከስተመሩ መጥቶ የሚገዛን የሚጠየቀንን ያንን ሰርቲፊኬት ሳይ እርግጠኛ ሆኖ ያንን ምርት ይቀበለናል ማለት ነው። ከዚህ ከተለቀመ በኋላ ወደ መቁላት ይሄዳል። ወደ መስሪያ ቦታ እዚህ ጋር ይመጣል ማለት ነው። የተመረመሩበት ካርድ ካለ እሱን ታሳየናል። አሁን በዚህ በሁለተኛው በቅርብ ነዋል የ2018 ስለዚህም ይጠቁሙ፣ ያረጋግጡ። የብቃት ማረጋገጫ የክብር መገለጫ ብቻ አይደለም፣ የህይወት ዋስትናም ነው። ብቃት ማረጋገጫ ማለት ለህብረተሰቡ የሚጠቀመውን አገልግሎት እንዲሁም ደግሞ የሚገዛቸውን የምግብና ጤና ነክ ምርቶችን ደህንነትና ጥራቱ የተጠበቀ መሆኑን የምናረጋግጥበት አንዱ መንገድ ነው። እንደ ሀገራችን የወጣው መስፈርት ተከትሎ ለመስራት ነው። ምን ማለት ነው? የወጣው ስታንዳርድ ወይም መስፈርት ሉጋም ማለት ነው። የትኛውም ባለሙያ በፈለገው መንገድ እንዳይሄድ ወጥ አይነት ትክክለኛ ለተስተናጋጁ አገልግሎት ፈልጎ ለሚመጣው በፍትሃዊነት እኩል እንዲስተናገድ ምዳኝ ማለት ነው። ብቃት ማረጋገጫ ማደስም እድሳትም መውሰዳችን ለሁላችንም ስለምጠቅም ለማህበረሰቡ ለራሱ አገልግሎት ለሚሰጠውም ሰው ተቋም የሚጠቅም ነው። እኛም ሀገር አቀፍ ስታንዳርድ ነው የምናስጠብቀው። ስታንዳርዱን አውቆ ቀድሞ ተዘጋጅቶ እኛ ጋር ያለማመልከት ስለሆነ በዚህ ደረጃ ሁላችንም ተጋግዘን መሄድ አለብን። እኛ ያው ለማገልገል ዝግጁ ነን። ሁሉም ግን እርምጃውን ሳንጠብቅ ብቃት ማረጋገጫውን ወቅት አውቀን ቶሎ ብቃታችንን እንድናድስ አደራ ማለት እፈልጋለሁ። ጤናችን የህይወታችን መሰረት ነው። መሰረቱ እንዲጸና ደግሞ ጥራት ብቸኛው አማራጭ ነው። ብቁ ባለሙያ፣ ብቁ ተቋም፣ ጤናማ ማህበረሰብ።